ለቃል ርደት ለሥጋም እርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን መመኪያችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ልብሳችንም ጉርሳችንም ዘመዳችንም ወገናችንም ሁሉ ነገራችን ስለሆነችልን ለኢየሱስና ለድንግል ማርያም ክብር ይገባታል። ነቢያችን በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር በመላእክት ዘንድ የምትመሰገን ውድስት የሆነች እናት ናት። ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ሥላሴ ክብር የክብር ክብር ያጎናጸፏት የኢየሱስ ክርስቶስ እናት የኔና የእናንተ እናት ባለቀስን ጊዜ እንባችን የጠረገችልን ጓዳችንን የሸፈነችልን በአስጨናቂ ሌሊት አብራን የሆነች መከራና ጭንቀት ያቀለለችልን የጭንቋ እናታችን ጓዳችን ኪዳነ ምሕረት እናታችን ስሟ የተመሰገነ ይሁን። ከዓለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንን የሚጠቅመንን የሚያስተምረን እግዚአብሔር ማን ያውቃል ዛሬ ማንን ጥያቄ እንደሚመልስ? ማን ያውቃል ዛሬ ማንን ቋጠሮ እንደሚፈታ? አልፈው የሆነ ይህንን ጊዜ እያላችሁ በጭንቀት ውስጥ እየተዋጣችሁ ያላችሁት የመከራ ሌሊት እያሳለፋችሁ ያላችሁት ስልጣን የማይፈታውን ገንዘብ የማይፈታውን ሰዎች ተሰብስበው ዘመዶቻችን ተሰብስበው የማይፈቱልንን የሕይወታችን ቋጠሮ የሚፈታው ልዩ ሦስት አብ ወልድ መንፈስ ቅዱስ ሥላሴ ቋጠሯችን በቃሉ ይፍታል። ኢሳይያስ ማለት ቅቡ እምቅባትን ቤት ማለት ነው። እግዚአብሔር ከወገን በላይ አብሮሽ ነውና አይዞሽ ዛሬ ባለመውለድሽ ቅን ስምሽ የተሰበረ አይዞሽ ሆናል ብለን ያስገባናቸው ሰዎች ፓርቲሽን አከፋፈሉ ነው። ምክር ሰጪ መስለው ወዳጅ መስለው አጠገባችን የቆሙን ሰዎች በጀርባ አላመኑም። ታሪካችን አላበላሹብንም ይሆናል። በእስራኤል ዘሥጋ በዛ ዘመን የነበሩ ሰዎች እንደዚህ ናቸው። አንድ ቀን እንዲሆነ ይህቺ ሱነም ሴት ምን ቢገባት ነው? በሚገርማችሁ ሁኔታ ባል አላት ግን ልጅ የላትም። ይህቺ ሴት ምናላ በእኛ ሁልጊዜ የሚያልፈው ቅዱስ የእግዚአብሔር ሰው አንድ ቀን ጭንቀታችን ሁሉ ለሌሎች ላይ ያሳበቀብን ምን ሆነ ነው? ልክ አይደለህም፣ ፊትሽ ልክ አይደለም፣ ልክ አይደለህም። ስመለከት የሆነ ሐሳብ እንደገባ ጭንቀት ውስጥ እንዳለ እመለከታለሁ። ምን ሆናል ይሆናል። አንዳንድ ቀን ኧረ ለሰው ማይነገር ስንት ነገር አለ። በእነዚህ ውስጥ ይቅርታ የሚል ሰው ይኖራል። ወገኖች እግዚአብሔር ምሕረት ያደርግልን። ምን ያደርግልን? በእግዚአብሔር የምሕረት ዓይኖች የምንጎበኝበት ዓመት ያደርግልን። እግዚአብሔር ይቅር የሚለን ዓመት ከእግዚአብሔር ጋር ይቅርታን የምናገኝበት ዓመት ይሆንልን። መለከበና ጥራትና በፊቴ ትቁም አለው። ጠራትና በፊቱ ቆመች። እንዲህ አላት፣ የዛሬ ዓመት እስቲ በማግኝተው ልጅ በማጣታቸው የሚያለቅሱ የሰበሰቡት ሀብታቸው በዜሮ ተባስቶባቸው ምን ያደርግልኛል? ለመኑ ዘዘገብነ ለማን ነው የሰበሰብነው? አልብነ ውሉድ ልጅ የለንም። ታዲያ ገንዘባችንን የሚወርሰን ከሌለን ምን ያደርግልናል ብለው ተስፋ ይቆርጡ እኮ አሉ። ማምላክ እና በዓመቱ ልጅ ወለደች። ልጁም አባቱን እያገለገለ አደገ። አንድ ቀን እንደዚህ ሆነ። አልቀረበችም። ለኤልሳ ማን ገለጠለት? አቤት! ስውሩን መግለጥ እግዚአብሔር ልማድ ነው። ገልጦለታል። ልቧ ያዘነባት ሴት ናት። ሂድና ምን ሆነሻል? ባልሽ ደህና ነውን ብለህ ጠይቃት። ቀጥልና ልጅሽስ ደህና ነውን በላት። ቀጥል አንቺስ ደህና ነሽ ወይ ብለህ ጠይቃታል። ካጓጓኝ ብዬ እኮ ነበረ ልጁ እኮ ሞቷል አለችው። ኤልሳ እንዲህ አለ። ከኔ ጋር ናቸው? ጊያዝ ተነስ፣ በትሬን ያዝ፣ መጠምጠሚያዬንም ውሰድ፣ ካባዬን ውሰድ፣ በሞተው ልጅ ላይ አስቀምጥበት አለው። ሕያው እግዚአብሔር አምላክህን እላለሁ አልለቅህም አለችው። የሰማችሁ ነው። ባንተ ጸሎት የተዘጋው ከተከፈተልኝ፣ ባንተ ጸሎት የደረቀው ማኅፀኔ ከለመለመ፣ ባንተ ጸሎት የሞተው ልጄ ይድናል፣ ጊያዝን ሳይሆን አንተን ነው የምፈልግ አለችው። ወደ ኤልሳ ዘንድ ሄድኩኝ። የእግዚአብሔር ሰው ቅዱሱ የእግዚአብሔር ሰው ወደ እግዚአብሔር አመለከተ። እግዚአብሔር የኤልሳን ልመና ሰማ። የሞተው ምን አደረገ? በዚህ ዓመት የሞት ያክል የረሳችሁትን ነገራችሁ በቀጣይ ዓመት ይመልስላችሁ። አሜን። እኔ ተስፋ ቆርጬ ትቼዋለሁ ያላችሁትን ነገራችሁን ሁሉ ይመልስላችሁ።
ያነሳን እድሜ የጨመረልን ዘመን የቀጠለልን ነጭ ያለበሰን የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን በማያኖሩ ሰዎች መካከል የሚያኖረን ወጥተን እስክንገባ ተኝተን እስክንነሳ የማይለየን በአደባባይ የነበረው ታሪካችንን በጓዳ የከተተልን ያየብንን ያላሳየብን አማኑኤል የሰማብንን ያላሰማብን ገመና ሸፋኝ ጓዳ ከታች የሆነው የድንግል ልጅ መድኃኔዓለም ስለ ጠብቆቱ ስለ ቸርነቱ ስለ በዛው ፍቅሩ ስሙ የተመሰገነ ይሁን። እጅግ የተወደደ ወንድማችን መምህራችን መምህር ኪሮስ፣ ክቡር ወንድማችን መምህራችን ዘማሪ ዲያቆን ይትባረክ፣ ክቡር ወንድማችን ዘማሪ ዲያቆን ዮሴፍ፣ ክቡራን የምትሆኑ አባቶቼ፣ ካህናት፣ አኀው ዲያቆናት፣ የሰንበት ተማሪዎች፣ የሚዲያ ባለሙያዎች፣ የቤተ ክርስቲያን ልሳን ሁላችሁም ባሰባሰበን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ቆያችሁ? አሜን። ቸርነትና ምሕረቱን ይቅርታውን ያበዛልን ከባት ያበሳ መድኃኔዓለም ስሙ በድጋሚ የተመሰገነ ይሁን። ለቃል ርደት ለሥጋ ምርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን መመኪያችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ልብሳችንም ጉርሳችንም ዘመዳችንም ወገናችንም ሁሉ ነገራችን ስለሆነችልን ለኢየሱስና ለድንግል ማርያም ክብር ይገባታል። የምንመካባት የመመኪያችን ዘውድ ድንግል ማርያም ናት። ዲያብሎስን ድል የነሳንባት የድል አክሊላችን ድንግል ማርያም ናት። የምንመረጎዝባት በትረ ሃይማኖታችን ድንግል ማርያም ናት። ገነት መንግሥተ ሰማያት የምንገባባት በራችን ድንግል ማርያም ናት። የሕይወት መሶብ የሕይወት እንጀራ የቀረበባት አማናዊት መሶባችን ድንግል ማርያም ናት። ብርሃን ያየንባት ዓይናችን ድንግል ማርያም ናት። ከፍ ከፍ ያልንባት መታያችን ድንግል ማርያም ናት። ከኃጢአት ስጥመት የዳንባት መርከማችን ድንግል ማርያም ናት። እመቤታችን በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር በመላእክት ዘንድ የምትመሰገን ውድስት የሆነች እናት ናት። ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ሥላሴ ክብር የክብር ክብር ያጎናጸፏት የኢየሱስ ክርስቶስ እናት የኔና የእናንተ እናት ባለቀስን ጊዜ እንባችን የጠረገችልን ጓዳችንን የሸፈነችልን በአስጨናቂ ሌሊት አብራን የሆነች መከራና ጭንቀት ያቀለለችልን የጭንቋ እናታችን ጓዳችን ኪዳነ ምሕረት እናታችን ስሟ የተመሰገነ ይሁን። የምትወዷት እስቲ ክብሯት አመስግኗት። የታላቁ ወንጌላዊ የቅዱስ ዮሐንስ በረከት እንዲሁም የኢትዮጵያዊ ጻድቅ የጻድቁ አባታችን የአቡነ መልከጼዴቅ በረከታቸው በሁላችን ላይ ይደር። እንግዲህ አርፍጄ ነው የመጣሁት። ከተማው በብዙ ቦታ ላይ ተዘጋግቷል እንግዶች ስላሉ የሚል ነውና ከአንድ ሰዓት በፊት ወጥቼ አሁን የደረስኩት። ሰው ይወጣል ከቤቱ መድረሱን የማያውቀው ማን ነው? እንግዲህ ሌት ካመርኝ አጥፍቻለሁ አርፍቻለሁኝና እንግዲህ ቅጣት ከተቀጣችሁኝም ለመቀጣት ነበር። መምህራኖቹ ግን አልቀጡኝም። እናንተ ካኮረፋችሁኝ ይቅርታ ለማለት ያክል ነው። እግዚአብሔር ከሁላችን ጋር ይሁን። በዚህ በተወደደ በመዳን ሰዓት ጥቂት የእግዚአብሔርን ሐሳብ እንሰማለን። ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩ ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከዓለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንን የሚጠቅመንን የሚያስተምረን እግዚአብሔር ማን ያውቃል ዛሬ ማንን ጥያቄ እንደሚመልስ? ማን ያውቃል ዛሬ ማንን ቋጠሮ እንደሚፈታ? አልፈው የሆነ ይህንን ጊዜ እያላችሁ በጭንቀት ውስጥ እየተዋጣችሁ ያላችሁት፣ የመከራ ሌሊት እያሳለፋችሁ ያላችሁት፣ ስልጣን የማይፈታውን ገንዘብ የማይፈታውን ሰዎች ተሰብስበው ዘመዶቻችን ተሰብስበው የማይፈቱልንን የሕይወታችን ቋጠሮ የሚፈታው ልዩ ሦስት አብ ወልድ መንፈስ ቅዱስ ሥላሴ ቋጠሯችንን በቃሉ ይፍታል። የትምህርታችን ርዕስ እኔ ግን አልረሳሽም የሚል ነው። እስቲ ከኔ ጋር በሉ፣ እኔ ግን በሉ፣ ድገሙና በሉ፣ አልረሳሽም። ምን አላለሽም? ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይህንን ቃል የምናገኘው በትንቢተ ኢሳይያስ ምዕራፍ 49 ቁጥር 15 ላይ የምናገኘው ኃይለ ቃል
ኃይለ ቃሉን የመዘገበልን ከአበይት ነቢያት መካከል ዋነኛው የሆነ ኢሳይያስ ይሁን እንጂ ቃሉን የተናገረው ግን እግዚአብሔር አምላካችን ነው። እግዚአብሔር የማይተወን እግዚአብሔር የማይረሳን የማይጥለን መሆኑን ተስፋ ለሚያደርጉት ተስፋ እንዳይቆርጡ በመጠበቂያቸው ላይ ሆነው እግዚአብሔርን ረስቶኝ ይሆን እንዴ፣ ጸሎቴ ሁሉ ዘግይቶብኛል፣ እግዚአብሔር ትቶኝ ይሆን እንዴ ለሚሉ ሰዎች ተስፋቸውን ሊያለመልም እግዚአብሔር በኢሳይያስ በኩል እንዲህ አለ፣ እኔ ግን አልረሳሽም። ምን አለልሽም? ኢሳይያስ ማለት ቅቡ እምቅባት ትንቢት ማለት ነው። እንዲህ መባሉ ትንቢት የሚገልጥ መንፈስ ቅዱስ ስላደረበት ሀብተ ትንቢት ስለተሰጠው ነው። ኢሳይያስ ሀብተ ትንቢት ብቻ ሳይሆን ሀብተ ፈውስም የተሰጠው ታላቅ ነቢይ ነው። በመጽሐፍ ቅዱስ ላይ ኢያሱ፣ ሆሴና ኢየሱስ የሚሉ ትርጉሞች መድኃኒት ተብለው ይተረጎማሉ። ምን ተብለው? መድኃኒት ማለት እንደሆነ ኢሳይያስ ማለትም መድኃኒት የሚል ትርጉም የያዘ ነው። በዘመኑ ኢሳይያስ በነበረበት ዘመን የነበሩ እስራኤል ዘሥጋ ራሳቸው መድኃኒት ይፈልጉ የነበሩ ስለሆኑ ከነበረባቸው ሕመምና መከራ የሚያስመልጣቸው ከዘላለም ሞት የሚያስመልጣቸው መድኃኒት የሚፈልጉ ጨለማው ሰልችቶናል ብለው የሚጮሁና የሚያለቅሱ መድኃኒት የሚፈልጉ ነበሩ። ያ መድኃኒት ጊዜውና ሰዓቱ ሲደርስ ከድንግል ማርያም ተወልዶ ዓለምን ሁሉ ያድናልና ለጊዜው እግዚአብሔር አይረሳሽም፣ እግዚአብሔር አይረሳህም፣ እግዚአብሔር አይተውህም፣ እግዚአብሔር አይጥልህም። ከነቢያት ጋር ከሐዋርያት ጋር ከነቢያት ጋር የነበረ እግዚአብሔር ከሙሴ ጋር የነበረ እግዚአብሔር ከኢያሱ ጋር አለ። ከኢያሱ ጋር የነበረ ከመሳፍርቱ ጋር የነበረ ከነ ዳዊት ጋር የነበረ እግዚአብሔር ዛሬም ከኔና ከእናንተ ጋር አለ። ማን አለ ከኛ ጋር? ወጥተን የምንገባው ተማምነን የቆምነው ማስላለልን ነው። በዘመኑ የነበሩ ያልወለዱና መካን የሆኑ ሴቶች በኦሪት ይጠሉ ያገሏቸው ደግሞ ሕጧ በረከት ይባሉ ስለነበረ እንደው በአምሳ አራተኛው ምዕራፍ ላይ ኢሳይያስ አንቺ ያልወለድሽ ሴቶይ፣ አንቺ ያላማጥሽ ሴቶይ የመካንነትሽን ዘመን ትረሻዋለሽ። እግዚአብሔር ከባል በላይ እግዚአብሔር ከወገን በላይ አብሮሽ ነውና አይዞሽ፣ ዛሬ ባለመውለድሽ ቅስምሽ የተሰበረ፣ አይዞሽ በልጅ ናፍቆት የምትሰቃይ እያለ የእግዚአብሔር የመጎብኛ ዘመን ሲደርስ በልጅ ማጣት የሚሰቃዩ የተዘጋባቸው የልጅ በር እንደሚከፈትላቸው ከእግዚአብሔር ደግሞ የዘገየውን ደግሞ በልጅ ተባርከው እንደሚያገኙ እግዚአብሔር መሰደባቸውን ደግሞ እንደሚያርቅላቸው በዚሁ ቃል ይናገራል። በጣም የሚገርመው ኢሳይያስ 49:15 ስታነቡ እንደዚህ ብሎ ይጀምራል። ከኔ ጋር ናችሁ? በጣም የሚገርመኝ ቃል ነው። ትንቢተ ኢሳይያስ ምዕራፍ 49 ቁጥር 15 ጀምሮ በውኑ ይላል፣ በውኑ ሴት ከማኅፀኗ ለተወለደው ልጅ እስከ ማትራራ ድረስ ሕፃኗን ትረሳ ዘንድ ልጇን ትረሳ ዘንድ ትችል ይሆናል ይላል። ትችላለች? አመጣ የወለደችውን ልጅ ለመርሳት ትችላለች ብሎ ይጠይቃል። ጥያቄ ነው የሚጠይቀው። አዎ ትረሳ ይሆናል ብሎ መልስ ይመልሳል። እየሰማችሁ ነው? ምን ትል ይሆናል? አዎ ትረሳ ይሆናል፣ እኔ ግን አልረሳሽም ይላል እግዚአብሔር። እስቲ አይረሳንም ስትሉ እግዚአብሔርን አመስግኑ። እናት ልጇን ልትረሳ ትችላለች። ስለዚህ እግዚአብሔር ረስቶኛል አትበሉ። ለጊዜው መካን የነበሩ ሰዎች ባሎቻቸው ይጠሏቸው ነበረ፣ እድል ፈንታም አይሰጧቸውም ነበረ። ሕጧ በረከት ይባላሉ። ከማህበረሰብ የተገለሉ ሴቶች ናቸው። እግዚአብሔርን እንዴት ያለ ኃጢአት ብትሰሩ እግዚአብሔር ቢተዋችሁን ማኅፀናችሁን የዘጋው እያሉ በቅሎ የሚል ስም እያወጡላቸው እየሰደቧቸው ከጎዳና መካከል አያቆሟቸው። በገበያ ቢያዩአቸው ከአፋቸው የሚወጣው ቃል ቅስማቸውን እየሰበረ እየተሸማቀቁ ይወጡ ነበረ። ለጊዜው ባል የተዋትን ባለመውለዷ ምክንያት ለጊዜው በትዳሯ ውስጥ ልጅ አላገኘች፣ የሰው ቤት ስትሄድ የሰው ሕፃን እያየች ከልጅ ናፍቆቷ የተነሳ የሰው ልጅ ስታቅፍ ወደ ቤቷ ስትመለስ የልጅ ድምፅ ያልተሰማበት ያ ባዶ ኦና ቤት እግዚአብሔር ሆይ ምነው ረሳኸኝ፣
እግዚአብሔር ሆይ ምን ነው ተውከኝ በማለት በምሬት ለሚናገሩበት ዘመኑ ለነበሩ ለእስራኤል ዘሥጋ የተነገረ ቃል ነው። በውኑ ሴት ከማኅፀኗ ለተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? አዎ ትረሳ ይሆናል። እኔ ግን ምን አልላችሁ አልረሳችሁ። በዚህ ዓመት እግዚአብሔርን የጠየቅነው ብዙ ጥያቄ አለ። ቢከናወንልን ቢሰምርልን ብለን ፕሮግራም ያዝናቸው ነገሮች አሉ። እንደ ሰውኛ በእኛ እቅድ በእኛ ፕሮግራም የተያዙ ነገሮች አንዳቸውም ላይሳኩልን ወይም አልተሳኩልንም ይሆናል። ወገኖቼ በእግዚአብሔር ፕሮግራም ግን ብንመራ ማን ያስተካክልልናል? በማን እቅድ ብንመራ፣ በማን ሐሳብ ብንመላለስ፣ አቤት በጣም የሚገርም ነው። በኃጢአት ስጥመት ብንሆን ወዳጆቻችን ቢጠሉን የኛ የምንላቸው ሰዎች እንኳን ጀርባ ቢሰጡን እግዚአብሔር አይተወንም፣ እግዚአብሔር አይጥለንም። በዘመኑ የነበሩ ሴቶች ቢያንስ ከባሎቻቸው ጋር የሚኖሩት 1 እና 2 ዓመት ብቻ ነው። ከዛ በኋላ ልጅ የላትም ተብላ ትባረራለች። ደግሞ ሌላ ስም ደግሞ ይሰጣቸዋል። በወር ፈት የሆነች ትባላለች። ምን የሆነች? ፈት የሆነች። አሁንም በዘመናችን እንዲህ አይነት ችግሮች አሉ በእያንዳንዱ ቤት አይደለም። በሰርጉ ላይ ሽማግሌ የሆኑ ሰዎች ሳይቀሩ፣ በሰርጉ ላይ አሳላፊዎች የሆኑ ሰዎች ሳይቀሩ፣ ለሰርጉ ድንኳን ሲነቅሉ የነበሩ ሰዎች፣ የዛን ቤት ምሰሶ ያቆሙ ሰዎች ከ1 እና ከ2 ዓመት በኋላ ሐሳብ ሰጪ ሆነው የተከሉትን ድንኳን ለመንቀል የሚሯሯጡ ሰዎች አሉ። ለምን እንዴ? አንተ ጊዜን ተጠቀም እንጂ የምትወልደውን ሌላዋን አግባና ውለድ እንጂ እያሉ ምክር እየሰጡ የሰውን ቤት ትዳር ያፋረሱ ሰዎች አሉ። እውነት ሐሰት? እውነት ሐሰት? ያስታርቁናል ብለን ያስገባናቸው ሰዎች ፓርቲሽን ያከፋፈሉ ነው። ምክር ሰጪ መስለው ወዳጅ መስለው አጠገባችን የቆሙ ሰዎች በጀርባ አላመኑም፣ ታሪካችን አላበላሹብንም ይሆናል። በእስራኤል ዘሥጋ በዛ ዘመን የነበሩ ሰዎች እንደዚህ ናቸው። ብቻ በዘመኑ የነበሩ መካን የነበሩ ሰዎች ተስፋ መቁረጥ ይታይባቸው ነበር። የመከራ ጽናት፣ የዘመን ብዛት እግዚአብሔር ረስቶኛል ብቻ ሳይሆን እግዚአብሔር የለም እስከ ማለት ያደርሳል። ወጥቶ ስብሐት በቃ ነገር ውስጥ በጠየቅነው ሰዓት እግዚአብሔር ሳይደርስልን ሲቀር በምንፈልገው በሚያስፈልገን ሰዓት የምንፈልገውን ነገር ባለማግኘታችን ምክንያት አያችሁ። ሰኞ ለምነነው ሰኞ በማግስቱ ሰኞ ካልተደረገልን፣ ሳምንት ሰንበት ለምነነው በቀጣዩ ሰንበት ካልተደረገልን ተስፋ መቁረጥ እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል እንላለን። ሕያው የሆነ ተስፋ እኔ ግን ምን አለልሽም? አስቡት እንግዲህ እናት በማህፀኗ ያለውን ከአብራኳ የወጣውን ልጅ ልትረሳ ትችላለች። እኔ ግን አልረሳሽም አለ። ይሄ የሚያጸና በዘመኑ የነበሩ እስራኤል ዘሥጋ ያጸና ቃል ነው። የሰው ልጅ መከራው ጽኑ በሆነ ጊዜ፣ ዘመን በራቀበት ጊዜ፣ ለጥያቄው መልስ ባጣ ጊዜ እግዚአብሔር ረስቶኛል ብሎ ይናገራል። እግዚአብሔር ምን ብሎኛል? የታለ የምወደው መልአክ የደረሰልኝ? የታለ የምወደው መድኃኔዓለም የደረሰልኝ? የታለች የምወዳት ድንግል ማርያም የደረሰችልኝ? እኔን እኮ ትታኝ ነው፣ የኔን ነገር ትታለች፣ ዝም ብላኛለች ይላል። እግዚአብሔር እቅድና ፕሮግራም አለው። ያንተ ቤት የሚጎበኝበት ሰዓት እስኪደርስ ጠብቀው። መከራ ጽኑ ሊሆን ይችላል። መከራችሁን በጥርሳችሁ ነክሳችሁ ሰው እንዳያቀባችሁ፣ በቤታችሁ ያለውን ገመና ሰው እንዳያቀባችሁ ሸፈናችሁ እየተንገሸገሻችሁ በመከራ ውስጥ ያላችሁ ሰዎች ትኖራላችሁ። የእግዚአብሔር ዓይኖች ይመለከቷቸዋል። የማን ዓይን? እስቲ ከኔ ጋር የእግዚአብሔር ዓይኖች በሉ። አይደክሙ ኃያላን፣ አያንቀላፉ ትጉሃን፣ አይጨልሙ ብሩሃን ናቸው። በማን ዓይን መታየት ይሻላል ወገኖቼ? በማን ዓይን? እግዚአብሔር ዓይን። በሁለተኛ ነገሥት ምዕራፍ 4 ቁጥር 8 ጀምራችሁ ስታነቡ እንዲህ ብሎ ይጀምራል። አንድ ቀን እንዲህ ሆነ፣ ኤልሳዕ ወደ ሱነም አለፈ፣ በዚያም ታላቅ ሴት ነበረች ይላል። ምን አይነት ሴት? ምን አይነት ሴት? ታላቅ ሴት ነበረች። እንጀራ ይበላ ዘንድ የግድ አለችው ይላል። እንግዲህ ልብ አድርጉ እናንተ ቤት እንግዳ መጥቶ የግድ ካልበላ፣ የድሮ እናቶች በሞቴ ይላሉ፣ አፈር ስሆን ይላሉ እንጀራ እንድንበላላቸው። ቆማ
አፈር ያበላል እንጂ እንጀራ የሚያበላ ማግኘት በጭንቅ ነው ወገኖች። ቤታችሁ እንግዳ ቢመጣ ቁራሽ እንኳን ለመስጠት ምን ያክል እንደምንገበገብ አናውቅም። ረጅም የማይበጠስ ወሬ ይዘነው ሰውየው ሲሰለች ከቤታችን ይወጣለን እንጂ በግድ እናገባለን። የእግዚአብሔር ሰው አንተ ስትገባ የሚስተካከል አለ የሚል የእግዚአብሔር አገልጋይ ነብይ እኔ ቤት ያለ ችግር አለ፣ ገንዘቤ ያልመለሰልኝ ችግር፣ እኔ ቤት ያልተፈታ ቋጠሮ አለ፣ ሀብት አለኝ ሀብቴ ያልፈታው ችግር፣ ምናልባት አንተ ስትገባ የሚፈታ ሊሆን ይችላል፣ ክግባ በግድ ትለው ነበር ይላል። በዚያም ባለፈ ቁጥር እንጀራ ሊበላ ወደዚያ ይገባ ነበረ። ለምን ይመስላችኋል ቅዱሳን ወደ ሕይወታችን እንዲገቡ የምንፈቅድላቸው? ይህቺ ሱነም ሴት ምን ቢገባት ነው? በሚገርማችሁ ሁኔታ ባል አላት ግን ልጅ የላትም። ይህቺ ሴት ምን አላት አልኳችሁ? ምን አላት? በቃ ጠብቁታ። ትዳር ኖሯችሁ ልጅ የሌላችሁ አታግሮሩሙባት ሴቷ ላይ። ውጪ ለቃቅማችሁ የምትመጡትን የሰፈር ወሬ እሷ ላይ አታረፉባት። እሷ ተፍጥፋ የምትሰራው ልጅ የለም። ማሲሰጥ ነው ማሲሰጥ ነው። አንደኛ ሳሙኤል ላይ እኮ የሐናን መካንነት ሲያወራ እንደዚህ ነው፣ የሐናን ማኅፀን እግዚአብሔር ዘግቶት ነበር ይላል። በቃ የተዘጋው በእግዚአብሔር ከሆነ ወደሚከፍተው ወደ ማን መጮህ ነው የሚሻለው? ንገሩኛ። ወደ እግዚአብሔር። ስለዚህ ይህቺ ሴት ልጅ ባለመውለዷ ምክንያት በጣም ፈሪሃ እግዚአብሔር ያለው በኦሪት የነበሩ ወንዶች ሚስቶቻቸው ካልወለዱ የሚያባርር አንቺ ውጪልኝ ሌላ የምትወልደዋን ሴት አምጥቼ ያገባለሁ ብለው በወደዷቸው ልክ የሚጠሏቸው ባፈቀሯቸው ልክ የሚከዷቸው ሰዎች ሆኖ ሳለ የዚች ሴት ባል ግን እስኪያረጅ ድረስ ልጅ አልነበረው፣ ግን ይጠብቃታል። ጠብቁት እግዚአብሔር። በወጣትነታችሁ እንኳን ቢዘገይ እግዚአብሔር ቀን አለው። በእርጅናችሁም ሰዓት ቢሆን ይጎበኛችኋል። የተዘጋውን ለመክፈት እግዚአብሔር የሆነ ቀን አለው። የኔና የእናንተን ነገር ሊያስተካክል የሆነ ሰዓት አለው። ፈቃድ ይሁን ብላችሁ ለእግዚአብሔር አሳልፋችሁ የራሳችሁ ፈቃድ እንዲፈጸም አይደለም፣ የአንተ ፈቃድ በእኔ ይሁን ይበሉት። የማን ፈቃድ በእኛ ይሁን? እግዚአብሔር ፈቃድ። የምትገርመኝ ሴት ናት እና እንደዚህ ያለችው ኤልሳን እያስገባች እንጀራ እየመገበች ደግሞ ባለፈ ቁጥር ከበር ላይ ትጠብቀዋለች። ያ የእግዚአብሔር ቅዱስ የኤልያስ መንፈስ የኤልያስ ጸጋ በሱ ላይ ያደረበት ሰው ሁል ቀን ትጠብቀዋለች። መውረጃውን ሳትጠብቃለች፣ ታውቀዋለች። የኢትዮጵያ እናቶች እና አቡነ ተክለ ሃይማኖት እኮ ናቸው ጓዳችን የባረኩልን አይደለም እንዴ? ምን ነው ተክልዬ ሲባሉ ዝም አላችሁ አይደለም እንዴ? እና የሚገርም ነው። ይህቺ ሴት አንድ ቀን ባሏን አማከረች። በማ ጉዳይ? በኤልያስ ማነው በኤልሳ ጉዳይ። ምን ብላ? ለባሏ ይላል ቁጥር 9 ላይ ይህ በእኛ ሁል ጊዜ የሚያልፈው ቅዱስ የእግዚአብሔር ሰው። እስቲ ቅዱስ የእግዚአብሔር ሰው በሉ። ምን የእግዚአብሔር ሰው? በእነሱ በር የሚያልፈው ምን ሰው አልኩኝ? በእናንተ በር ቅዱሱ የእግዚአብሔር ሰው ተክለ ሃይማኖት ይለፍ። አሜን በሉኝ። በእናንተ ሕይወት ቅዱሱ የእግዚአብሔር አገልጋይ ታማኝ ወዳጅ ዮሐንስ ወንጌላዊ በእናንተ በር ይለፍ። አያችሁ፣ ያ ነቢይ ያ ቅዱስ የእግዚአብሔር ሰው ቤቷ በመግባቱ ብቻ የተሰማት ደስታ አለ፣ ያገኘችው በረከት አለ፣ ባሏ ያላወቀው። አያችሁ፣ ለሰው ማንናገራቸው ለብቻችን የምንታመምበት ነገር የለም፣ ለብቻችን የምንጨነቅበት። አንዳንድ ቀን ጭንቀታችን ሁሉ ለሌሎች ላይ ያሳበቀብን ምን ሆነ ነው? ልክ አይደለህም፣ ፊትሽ ልክ አይደለም፣ ልክ አይደለህም። ስመለከት የሆነ ሐሳብ እንደገባ ጭንቀት ውስጥ እንዳለ እመለከታለሁ። ምን ሆናል ይሆናል። አንዳንድ ቀን ለሰው ማይነገር ስንት ነገር አለ። ብንነግረው ሰው መፍትሄ አይሆንም። ብንነግረው ሰው ቋጠሮ አይፈታል። ብንነግረው ለጊዜ እንኳን ማስታገሻ አይሆንም። ችግራችንን የምንነግረው ለመድኃኔዓለም ብቻ። ለማን? ለመድኃኔዓለም የተሻለ ወዳጅ አለና እና እንዲህ አለችው
የእግዚአብሔር ቅዱስ የእግዚአብሔር ሰው እንደሆነ አውቃለሁ። ትንሽ ቤት በሰገነቱ ላይ እንስራለት አለች። ምን እንስራለት? ምን እንስራለት? ቤት እንስራለት። ጠረጴዛ እናስቀምጥለት፣ የሚተኛበትንም አልጋ እናደርግለት፣ ደግሞ መብራትም እናደርግለት ብላ ተናገረች። አንድ ቀንም ለኤልሳ በተራራው ላይ በሚጸልይበት በደብረ ቀርሜሎስ የሚጸልይበትን የጸሎት ቤት ከሰራችለት በኋላ ስለዚህ ሴት ወደ እግዚአብሔር ይለምን ነበረና አሰባት። አንድ ቀን ምን አላት አልኩኝ? አሰባት። ቅዱሱ የማን ሰው አልኳችሁ? የእግዚአብሔር ሰው አሰባት። አገልጋዩ ግያዝን ጠራው። ሎሌውን እንዲህ አለ፣ ሂድና ሱናማዊቷን ሴት ጥራት። የምትጠራበት ምክንያት እግዚአብሔር እንዳልረሳት የመጎብኛ ዘመኗ እንደደረሰ ብስራት ልትሰማ ነው። እየሰማችሁ ነው? እግዚአብሔር አይረሳሽም አይደል? እግዚአብሔር ወንድም አይረሳህም። ያ ቅዱስ የእግዚአብሔር ሰው ሎሌውን ጠርቶ ያቺን በቤቷ የምትቀበለኝን ያልበቃ ብሎ በተራራው ላይ ቤት የሰራችልኝ ሂድና ጥራት አለው። በጠራትም ጊዜ በፊቱ ቆመች ይላል። ዛሬ በዚህ ጉባኤ ውስጥ በሰው ተጠርታችሁ የመጣችሁ ትኖራላችሁ። በጓደኛ ተጠርታችሁ የመጣችሁ ትኖራላችሁ። በፊቱ ቆመች ይላል። ዛሬ ግድ የላችሁ ሰው ጓደኛ ይዞ መጥተህ የቆምከው በአማኑኤል ፊት ለፊት ነው። ሁሉን በሚፈታ ሁሉን ደህና በሚያደርግ ቋጠሮን በሚፈታ ለጥያቄ መልስ ቆመች። እርሱም እነሆ ይህን ሁሉ ሐሳብ አሰብሽልኝ፣ ምን ላድርግልሽ አላት። እግዚአብሔር ምን ቢያደርግላችሁ ትፈልጋላችሁ? 2017 ዓመትና ያልተሳካላችሁ ይሄንን ዘመን በጣም አባክናችሁት እንደ ዋዛ እንደ ቀልድ ያለፋችሁ ዘመን ቀጣዩ ዘመን ላይ እግዚአብሔር ምን ላድርግልሽ ቢልሽ ምን ያደርግልሽ? እግዚአብሔር ምን ትፈቅዳላችሁ? በቀጣዩ ዘመን እግዚአብሔር ቢያደርግላችሁ ምን ትሻላችሁ? ወገኖቼ አሁን እዚህ ውስጥ ይቅርታ የሚል ሰው ይኖራል? ወገኖቼ እንደው የቆረጥኩት ሎተሪ ቢወጣ ለምን እንችላለን? እንደው የገባሁት ዕቁብ ቢወጣልኝ የሚል ሰው ይኖራል። ለቀጣዩ ዓመት ዲቪ ደርሶኝ አሜሪካ ብሄድ የሚል ሰው ይኖራል። ኮንዶሚኒየም ብገዛ፣ መኪና ብገዛ፣ የራሴ ቢዝነስ ብጀምር ብሎ ሊል ይችላል። በቀጣዩ ዘመን ምን ያርግልን? እግዚአብሔር ምህረት ያደርግልን። ምን ያርግልን? በእግዚአብሔር የምህረት አይኖች የምንጎበኝበት ዓመት ያደርግልን። እግዚአብሔር ይቅር የሚለን ዓመት፣ ከእግዚአብሔር ጋር ይቅርታን የምናገኝበት ዓመት ይሆንልን። ምን ላድርግልሽ? ለንጉሥ ወይም ለሰራዊት አለቃ ልንገርልሽ፣ ቤተ መንግሥቱ ያደምጠኛል፣ መኳንንቱ ሹማምንቱ ስጧት አድርጉላት የምላቸውን ነገር ሁሉ ያደርጉልኛል። የወይን ቦታ የአትክልት ቦታ ስጧት ብል ያደርጉልኛል። ለማን ልንገርልሽ? ምን ላደርግልሽ አላት። እርሷም እኔ በወገኔ መካከል ተቀምጬ ሳለሁ ምን የሚጎልብኝ አለ አለች። አንዳንድ ቀን ጉድለታችንን ብቻ እያጎላን እናወራለን። ከጎደለን እየጀመርን እግዚአብሔር በየቀኑ የሚያደርግልን ነገር በዓይናችን መመልከታችን፣ በእያንዳንዱ ቀን ግን የተደረገልን ነገሮች አሉ። ዓይናችሁን ግለጡና እስቲ መርምሩ። ወጥቶ መግባት የማን ችሎታል? ማን ረድቶ ነው ወጥተን የምንገባው? ወጥቶ መግባት ያልቻሉ ሰዎች እያሉ ወጥተን መግባት ከቻለን የማን እርዳታ ነው? ማን አግዞን ነው ማለት ነው? ማን እየረዳን ነው ማለት ነው? የተቀለለውን እንጀራ አላምጠን ለማወጥ ማን ይረዳል? እግዚአብሔር ባይረዳንማ የገዛ ያዋጥነው እንጀራ እኮ አንቆ ሊገለን ይችላል። ኧረ እንጀራውማ ትልቅ ነው፣ የገዛ ምራቃችንም ጠላት ሆኖ ሊገለን ይችላል። እና ይገርማቸዋል። እሷ ምንም አያስፈልገኝም፣ በወገኔ መካከል እኮ የተቀመጥኩ ነኝ፣ ቤቴ ሙሉ ነው፣ የሚበላ የሚጠጣ አለ፣ ከብቶች አሉ፣ ሁሉ ነገር አለ አለችና ለምን ልጅ የለኝም አላለችም። ባሏ ሽማግሌ ነው፣ እሷ እድሜዋ ሄዷል። የሰማችሁ ነው። ልማደ አንስት ቀርቶባታል። ሙቀትና ልምላሜ ተለይቷታል። እንዴት ብላ ልጅ ትበለው? እድሜዋን አየች፣ አሰበች። እግዚአብሔር የጊዜ ገደብ የለውም። የሰማችሁ ነው።
በየትኛውም ሰዓት እግዚአብሔር ሊሰራ ይችላል አይችልም? እሷ ግን ምን አለች? በቃ በልጅ በኩል ተስፋ ማድረጌ ቀርቷል። ከዚህ በኋላ እኔ ልጅ አቅፋለሁ ብዬ አላስብም። ግን ከትዳሬ ጋር ጤናማ ስለሆንኩኝ ባሌም ልጅ የለሽም ብሎ አንድ ቀን በክፉ ዓይን ተመልክቶኝ ስለማላውቅ ደህና ነኝ አለች። ግያዝ ግን ሎሌው እሷ የደበቀችውን ችግር ለኤልሳ ነገረው። ምን ብሎ? ልጅ የላትም አለ። ምን የላትም? ልጅ የላትም አለው። እንደው በልጅ ናፍቆት ለምትሰቃዩ ቀጣዩ ዓመት ላይ መድኃኔ ዓለም ባርኳችሁ ልጅ አቅፋችሁ በጉባኤ መካከል እግዚአብሔር ያደረገላችሁ እንድትመሰክሩ ይርዳችሁ። አሜን። እና ልጅ የላትም አለ። ደገመና ጥራትና በፊቴ ትቁም አለው። ጠራትና በፊቱ ቆመች። እንዲህ አላት፣ የዛሬ ዓመት እስቲ በሉና የዛሬ ዓመት መቼ? የዛሬ ዓመት። አንድ ዓመት መጠበቅ ከቻላችሁ ነው መቼ አልኳችሁ? የዛሬ ዓመት። አንድ ዓመት መታገስ ከቻልክ ነው መቼ አልኩ? በቃ ጠብቀው አንድ ዓመት። የዛሬ ዓመት አለ። ምን ሊነግረኝ ይሆን ይሄ ሰው? የዛሬ ዓመት አለኝ። ከቀርሜሎስ ተራራ ተነስቼ ከዚህ ከተማ ጠቅልዬ ወደ ሌላ ሄዳለሁ ሊያዝ ነው። የዛሬ ዓመት በዚህኛው ሰዓት በዚህኛው ወር ልክ በዛሬው ቀን ወንድ ልጅ ትታቀፊያለሽ አላት። ምን አላት? የዛሬ ዓመት በዚህ ጉባኤ ውስጥ ያላችሁ ሰዎች ይሄንን ጊዜ አስታውሳችሁ ልክ ጳጉሜ ወር ላይ ብላችሁ መድኃኔ ዓለም ቃሉን ልኮ በጆሮዬ የሚያጽናናው ከስብራት የሚጠግነውን ሕያውና ዘላለማዊ የታመነ ቃሉን እያሰማኝ በቃሉ በኩል የነገረኝ ተስፋ አለኝ። የዛሬ ዓመት ብሎ ማን ያውቃል? የዛሬ ዓመት የሚሰራልክ ስራ ማን ያውቃል? የዛሬ ዓመት አንተ በእግዚአብሔር ፊት ለፊት ዛሬ ባዶ ሆነ ቀርበ የዛሬ ዓመት በሙላት የምትቆምበት ሊሆን ይችላል። ዛሬ ማጣትን እንዳታይ የዛሬ ዓመት ለራስህ የሚሆን አይደለም ለሌሎች የምትተርፍ አድርጎ እግዚአብሔር ሊያቆም ይችላል። የዛሬ ዓመት ምን እንዲሆን ትፈልጋላችሁ? ዛሬ የጎደላችሁን ጤንነት አንድ አንሶላ መልበስ አቅቷችሁ ከሕመማችሁ ጽናት የተነሳ እንዴት ይነጋልኛል ይሄ ሌሊት ከዚህ ሜት እንደው ከስቃይ እግዚአብሔር ሆይ ብትገላገለኝ እያሉ ሞታቸውን የሚመኙ አሉ። የዛሬ ዓመት በሰው ትከሻ ያሉ የዛሬ ዓመት ጤናው የጎደለባቸው በሙሉ ጤንነት እዚህ ላይ ያቆማቸው እግዚአብሔር እንዲህ ይላቸዋል፣ የዛሬ ዓመት። እስቲ የዛሬ ዓመት በሉ ደግሞ ምንድን ነው የዛሬ ዓመት የሚለን ይሄ ሰው እንዳትሉኝ። ምን አልኳችሁ ደግሜ? ምን ትታቀፊያለሽ አላት? ወንድ ልጅ። አልተደሰተችም። እንባዋ መጣ። አላሰበችውማ። ማን እንዲህ አይነት ተስፋ ሰጥቷት ያውቃል ወገኖቼ? የወደቀን ምን ይበዛበታል ይላሉ። የወደቀን ቀን ማጽናኛ እኮ የለንም። ስንወድቅ እጃቸውን እየዘረጉ ሊያነሱን የሞከሩ ወዳጆች አሉን እንዴ? ቀድሞም ብዬ ነበር፣ ድሮም ብዬ ነበር፣ የእሱ ነገር የገሌ ነገር እኮ ነው የሚሉና በወደቅን ሰዓት የሚጎበኘን ማን ነው? በተረሳንበት ሰዓት የሚያስታውሰን ማን ነው? ይህችን ሴት ያሰባት ማን ነው? የማይረሳት ማን ነው? እግዚአብሔር። እሷ እኮ አንድ ፋይል ዘግታለች። በልጅ በኩል ያለ ፋይል ተዘግቷል እነሱ ቤት። የልጅ ጥያቄያቸው አብቅቷል። እሷ ልማደ አንስት ማየት ካቆመችበት ጊዜ ጀምሮ ከዛሬ በኋላ የልጅ ነገራችን አክትሟል። በቃ ዝም ብለን እግዚአብሔርን እያመለክነው እንሞት። ልጅ ከኛ ካልተፈቀደስ አሉ። ተስፋ በቆረጣችሁበት ቀን እግዚአብሔር የተስፋን የምስራች ተቆርጧል ላላችሁ ደግሞ እግዚአብሔር ሊቀጥል አሜን። የተዘጋውን ነገር ሊከፍት እግዚአብሔር ይችላል አይችልም? ይችላል። በዘመን ልቅላቂ ቀኑ ሲመሽባችሁ እግዚአብሔር እንዲህ ባለ ተስፋ ይመጣል። የዛሬ ዓመት ወንድ ልጅ አላት። ጾታውን ነግሯት ምን አይነት ልጅ ትታቀፊያለሽ? የእግዚአብሔር ሰው ሰላም እኮ ነን፣ ደህና እኮ ነን። ምን ነው አንተ እኔ ቤት እየገባህ የማገኘውን በረከትን ያውቃለሁ። የማትሰጠኝን ቃል ገብተህልኝ እንዳታሳዝነኝ። እኔ ልቧ ያዘነባት ሴት ናት፣ ሴት ነኝ። ብዙ ዘመን አልቅሻለሁ በልጅ የተነሳ ብዙ ዘመን አልቅሻለሁ። ሀብት አግኝተው ልጅ በማጣታቸው የሚያለቅሱ
የሰበሰቡት ሀብታቸው በዜሮ ተባስቶባቸው ምን ያደርግልኛል? ለመኑ ዘዘገብነ ለማን ነው የሰበሰብነው? አልብነ ውሉድ ልጅ የለንም። ታዲያ ገንዘባችንን የሚወርሰን ከሌለን ምን ያደርግልናል ብለው ተስፋ ይቆርጡ እኮ አሉ። ማምላክ በጣም ብዙ ሰዎች ግን ከጠበቃችሁት አማኑኤልን ከጠበቃችሁት መድህኑን ሲመጣ እግዚአብሔር እንዲህ ይላል፣ የዛሬ ዓመት ያንተን ጉዳይ ሊያስተካክል፣ የዛሬ ዓመት የኔ ልጅ አይዞህ ጠብቀኝ፣ ከአጸደ መቅደሴ ሳትለይ፣ ከኪዳን ጸሎት ሳትርቅ፣ ከቤተ መቅደሴ ሳትወጣ ጠብቀኝ፣ የዛሬ ዓመት እጅህ ያልገባውን ነገር ወደ እጅ መልስልሃለሁ። የዛሬ ዓመት ወደ እኔ ተመልሶ በመጣ ብለህ የምትናፍቀውን ነገር የምትጓጓለትን ነገር በሆነልኝ ብለህ ባለመሆኑ ተስፋ የቆረጥክበትን ነገር ወደ አንተ ሊያመጣልህ የዛሬ ዓመት ይላል። መቼ ተው የእግዚአብሔር ሰው አታጓጓኝ አለችው። ኤልሳ ግን ዝም አለ። ወደ ቤት ሄደች። ያቺም ሴት ጸነሰች፣ ወንድ ልጅም ወለደች ይላል። እስቲ እግዚአብሔርን አመስግኑ። ወንድ ልጅ ምን አለች? ወለደች። በጣም የሚገርም ነው። በእርጅና ሰዓት መጎብኘት በጣም የሚገርም ነው። አመሻሽ ላይ መጎብኘት። የኔ ቀን የኔ ፀሐይ ልጠልቅ ነው ባለችበት ሰዓት ሌላ ፀሐይ ወጣላት። አይኗን በአይኗ አየች። ቀኑ ጨልሟል ስትል ጨለማውን አነጋላት። መድኃኒዓለም ይችላል አይችልም? ይችላል አይችልም? ይችላል። እኔ ተናግሬው ከሆነ አላውቅም እንጂ ሰውየው ልጅ ባለመውለዱ ምናልባት ተናግሬው ሊሆን ይችላል። የሰማችሁኝ ነው። ትምህርቴን ስለጨረስኩ ነው። ሴት ልጅ ይወልዳል። አሁንም ሴት ልጅ ይወልዳል። በማግስቱም ሴት ይወልዳል። 3 ሴት ደረሰ። ልጁ ግን ገበሬ ነው። ያውም አባቱ ትንሽዬ መሬት ቆርጦ ሰጥቶት ያችን እያረሰ የሚኖር ነው። ደግሞ ትንሽዬ ያገባ ሰዓት ጎጆ መውጫ ብሎ አባትየው ጥጃ ያላት ትንሽዬ ላም ሰጥቶታል። ይገርማል። ያቺ መተዳደር ላሟን ወተት ይሻልብና ልጁ ለልጁም ለሱም በቁርሳቸው ጓሮ ጎመን ይተክልና እንደዚህ እያደረገ የሚኖር ድሃና ምስኪን የኢትዮጵያ ገበሬ ያሳዝን። ግን ሴት የወለደ እግዚአብሔርን ወንድ አምጣ ብሎ ይጠይቀዋል። ወንድ የወለደ ኧረ መድኃኒዓለም እባክህ ሴት ብሎ ይጠይቀዋል። ደግሞ ሴትም ወንድም ያልወለደ ጌታ ሆይ እኔ ጾታ አልጠይቅም ብቻ የተባረከ ልጅ ስጠኝ ብሎ ይለምናል። ጥያቄያችን ብዙ እና ወንድ ልጅ መውለድ ፈለገና ሐዋሳ የሚባል ከተማ ሄደ ብሎ አንዱ አማከረ። ነቢያት አለ፣ ነብይ አለ። ምን አለ? ማምላክን የመረ ነብይ አለ። ሄደ፣ ሰልፍ አለ፣ ሰልፉን ያዘ። ሊስትሮ ለምን አናስጠርግም እዚህ ጋር ጫማም እኮ ቆሽሽ ብሏል ብሎ አንዱ ምክር ሰጠው። እየሰማችሁ ኢንፎርሜሽን የሚጠይቀው እኮ ሰው። ከዛ እሱን ቁጭ አድርጎት ከየት ነው የመጣኸው? ከኦሮሚያ ክልል ከጉጂ ዞን። ለምንድን ነው የመጣኸው? እንደ ወንድ ልጅ እግዚአብሔር ቢሰጠኝ የነብይ ገሌ አምላክ ቢያየን ብዬ ነው። እውነትን? አዎ። በስመ አብ። ለእግዚአብሔር ቤትስ እንደው እግዚአብሔር አሁን ቃል ተናግሮ በነብዩ በኩል ቢያደርግን ምን ልትሰጠው ነው? አንድ ወይፈን ሽጬ መጥቻለሁ። የሰማችሁ ነው። ስሙን የመጣበትን ቀበሌ ምኑን ሸጦ የመጣውን ይዞ የመጣውን ብር ሳይቀር ለአጅሬው ነው ብሎ ነግሮታል። የሰማችሁ ነው። አጅሬው ከሆነ ደቂቃ በኋላ የብዙ ሰዎችን ስም ጠራና ኢንፎርምድ ሆኗል አይደል? መጣና ሚስተር ኤክስ ብሎ ስሙን ጠራ። እዚህ ውስጥ አለ ካለ አለ በቃ ያለቅሳል ሰው። ምን ላገኝ ነው ብሎ ንገሩኛ። ወንድ አገኛለሁ ብሎ የዛሬ ዓመት አለው። እሱ ምን አለው? የዛሬ ዓመት ንገሩኝ እንጂ የዛሬ ዓመት ኤልሳ እኮ አይደለም አሁን ያወራው። ንገሩኝ የዛሬ ዓመት አለው። ወንድ ልጅ ትታቀፋለህ ስሙም ደግሞ ገሌ ይባላል ብሎ ስም አወጣለትና በለ እግዚአብሔር አሁን ምን ትሰጠዋለህ ሲል በስሜት ታውቃላችሁ አይደል? የኢትዮጵያ ሕዝብ ደግሞ የሚያውቀው ችግሩን ከሰው መስማት ይወዳል። ችግሩን ያውቀዋል ራሱ። እኛ ካወቅነው ታዲያ አይበቃንም? ሌላ ደግሞ እንዲያቀልን ምን ያደርግልናል? እና አሁን የሚያውቀው ችግሩን ለሰው አሳውቆ ሊመጣ ነው ሄደው እንጂ ምንም መፍትሄ ሊያገኝ አልመጣም። የተዘጉ በሮች የሚከፍተው ማን ነው? በጎ ስጦታ ፍጹም በረከት ከማ ብቻ ነው። ልጅ መስጠት የሚችለው ግን በነገራችን ላይ ማን ነው? ለሳራ ልጅ ትወልጃለሽ አላት እኮ ሥላሴ። ማን ነው? ሐናን ልጅ የሰጣት ፍጡር በረከት የተባለችውን ሐናን ልጅ የሰጣት ማን ነው? ኤልሳቤጥን ያሰበ ማን ነው? ስምዖንና እቅሌስያ 30 ዓመት ልጅ በማጣት ሲያለቅሱ ገብረ መንፈስ ቅዱስን የሰጣቸው ማን ነው? እግዚአብሔርና ጸጋ ዘአብን ተክልዬን የሰጣቸው ማን ነው? ለፍሬ ብሩክና ለዮስቴና ሀብተ ማርያምን የሰጠ ማን ነው? እግዚአብሔር። ለእናንተ የሚሰጣችሁ አልጠብቁት፣ እናንተን የሚያስባችሁ አልጠብቁት።
እና ባጭር ቃል ሄደ ሚስቱ ጋር ተገናኘ። እግዚአብሔር ሰው ነግሮኛል አለ። ሲወለድ ሴት ሆነ። ምን ሆነ? እግዚአብሔር ዋሻል። በሌላ ጊዜ በጣም አዘነ። አይ አዋሳ እኮ የሄድክበት ቦታ ትክክል አይደለም፣ ኢንፎርሜሽን ተሳስተሃል፣ እንዲህ አይደለም ብሎ ሌላ ሀገር ላኩት። እዛም ሀገር ሄደ። እንደዛው ከደጅ ላይ የሰሙት ሰዎች ነገሩ። እንደዛ ሴት ወለደ። ቤቱ ላይ 5 ሴት። በየቀኑ ከብቶቹ ይቀነሳሉ። የሰማችሁና ከብቶቹ ይቀነሳሉ፣ ልጆቹ ይጨምራሉ። እና በጣም ተስፋ ቆረጠ በቃ። እና ማርያም ቤተክርስቲያን አለች እዛ ሀገር። እያለቀሰ እምነቱ ሌላ ነው። ውጪ ላይ ቆመና ሊገባ ደግሞ ሲያይ እኔ እኮ እዚህ ቤተክርስቲያን አማኝ አይደለሁኝም፣ ደግሞ ያስገቡኝ ይሆን አለና አሰበ። ብገባ አስገባ ቢሉኝ ጫማዬን አውልቄ ነው እግሬን ታጥቤ፣ ኧረ አይመጥናችም፣ እኔም አልገባም፣ የእናቴ ቤት እንዲሁ ዝም ብዬ ዘው አልልባት፣ እዚህ ቆሜ ልንገራት አለና ትልቅ በባነር የተሰራ የእመቤታችን ስዕል አለ። እመቤቴ አላት። ምን አላት? ሲጨንቃችሁ እንደዛ በሏት፣ እመቤቴ በሏት፣ አዛኝቱ በሏት፣ ወለላይቱ በሏት፣ ኪዳንኪ በሏት። የሰው ጭንቀት ይገባታል፣ ትረዳለች። እና የማይሰጡኝን እየነገሩ እኮ አጓጉኝ፣ ወንድ ትወልዳለህ እያሉ። እኔ የምልሽ አንቺ ለራስሽ ወንድ ልጅ ወልደሽ ወይ ለኔ ለምንድን ነው የከለከልሽኝ አላት። አንቺ የታቀፍሽው እኮ ወንድ ነው አይደለም? ንገሩኝ እንጂ ለራስሽ ወንድ ልጅ እንዴት ለኔ ተከለከኛለሽ? ግን አንድ ነገር እልሻለሁ አላት። ወንድ ልጅ ካስታቀፍሽኝ እናቴ የተወለደውን ልጅ በጀርባዬ አዝዬ እንደናቱ ደግሞ ሲበሉኝ የኖሩ ሐሰተኞች ነቢያት የበሉኝን ከብት ደግሞ ለአንቺ ለእውነተኛይቱ ለአማናይቱ ለኢየሱስ እናት ለክብርሽ መገለጫ እንዲሆን አንዷን ወይፈን ከቤት ያመጣልሻል እና ሄደ። የነገሩትን ምንም አይል፣ የለመኑትን ምንም አይል። እግዚአብሔር ሰማው ጸሎቱን። በእናቱ በድንግል ማርያም ምልጃ ነገር ሁሉ ተስተካከለለትና በዓመቱ ድንግል ማርያም ጋር መጥቶ ያለቅሳል። እረ ምስክርነት ልሰጥ ነው፣ ማይክ ብልሰጠው እንባ እየተናነቀው እንዴት ይናገር? ምን ነው እስከ ዛሬ ድረስ እናቴን አጥቼ አለ። እናታችሁን እንዳታጡ ድንግል ማርያም፣ ከድንግል ማርያም ፍቅር እንዳትወጡ ወገኖች። እኔ ጋር ናቸው አይደል? እናት እኮ ሰብሳቢ ናት። እናት እኮ መጋቢ ናት አይደል? ገመና ሸፋኝ ናት እናት። እናታችን ድንግል ማርያም በአማላጅነቷ ሁላችን ትጠብቀን እና በዓመቱ ልጅ ወለደች። ልጁም አባቱን እያገለገለ አደገ። አንድ ቀን እንደዚህ ሆነ። ልጁ በእርሻ ባውድማ ሰዓት አባቱን እያገለገለ እያለ አባቴ ራሴን ብቻ ብሎ ተናገረ። ቤት የእጅዋ ሰጥተዋቸው ምሳ እስኪያቀርቡላቸው ድረስ በተደገፉበት ሶፋ የሄዱ ሰዎችን ነው ያውቃለሁ። በቅርብ ጊዜ በጣም ቀላል የሆነ እስትንፋሱ ባፍንጫው ያለውን ሰው ከምን ትቆጥረዋለህ ይላል መጽሐፍ። በጣም ተራና ቀላል የሆነ ነገር ነው ያለው እና እግዚአብሔር ነገር ያስተካክላል አይደል? እግዚአብሔር ነገር ይቀርጃል አይደል? ይቺ ሴት ልጇ ታመመ። እሷ ግን ያለችው በቤት ነው። በእርሻው ስፍራ ያለው አባት ነው። እንዲህ አለ፣ አባት ወደ እናቱ ውሰዱት ብሎ ሪፈር አደረገ። ወደ እናት። ምናልባት ረሃብ እንኳን ቢሆን እናት ነው የምታውቀው ከአባት በላይ። የሰማችሁ ርቦት እንኳን ከሆነ ፊቱን አይታ የምታውቅ እናት ናት። ህመም ከሆነም ጭንቅላቱን ደባብሳ የኔ ልጅ ስትለው ህመም ሁሉ ይለቀዋል። እናት በጣም ቅርብ ናት ለልጆቿ። የልጆቿን ስሜት ትረዳለች፣ ታውቃለች። አባት ያደረገው ወደ እናት ነው ሪፈር ያደረገው። እየሰማችሁ ነው። ወደ እናቱ ውሰዱታል። ወደ እናቱ ጋር መጣ። እናቱ በጉልበቷ ላይ አስተኛችው። በእናቱ እቅፍ ላይ ሞተባት። ምን አለበት? ሞተ። ትንፋሹን አዳመጠች፣ ቀዘቀዘ። ጠበቀችው፣ አይነሳም። ጠራችው፣ አይሰማም። እንዲህ ያደረገች ቀስ አለችና ልብስ አለበሰችው።
በተኛበት እግሮቹን ዘረጋች፣ አይኖቹን ከደነችና ልብስ አለበሰችው። ምን አለችው? ልብስ አለበሰችው። እየሮጠች ወደ ባሏ አውድማ ሄደች። ባሏ በርቀት ሲያያት በሰላም ነው? በምን ምክንያት ነው የብቻሽን እየሮጥሽ የመጣሽው ብለ ጠይቋት ብሎ ጠየቀ። ሎሌዎቹ መጡና ምን ነው በዚህ ሰዓት ትሮጫለሽ? በደህና ነው ይልሻል አሏት። አይ ደህና ነው አለቻቸው። ቤት ውስጥ ያለውን ችግር እያየ ደህና ነው ትላለች። ግድ የለም በ2017 ባለፈው ዓመት ደህና አይደለም ስንል ስናሟርት ተመስገን ማለት አቅቶን ስናጉረመርም አልፈናል። ቤቱ አስከሬን እያለ ደህና ነው ለማለት እንዴት አይነት ሞራል ነው ባካችሁ! እንዴት አይነት መታደል ነው ወገኖቼ! ደህና ነው አለች። ምን ትፈልጊያለሽ? እኔ የምፈልገው አህያና ሎሌዎች ብቻ ነው። ይሄንን ስጠኝ አለችው። ወዴት ትሄጃለሽ? ወደ ቅዱሱ ሰው ወደ ማን? ወደ እግዚአብሔር ሰው ወደ ማን? ወደ ኤልሳ ሄዳለሁ። ምን ነው የሳምንቱ መጨረሻ መስዋዕት የምናቀርብበት ለእግዚአብሔር ምስጋና የምናቀርብበት እኮ ሰንበት አይደለም። ምን ነው ያለ ሰዓት ያለ ጊዜሽ የምትሄጂው? አይደለም። እግዚአብሔር በሰዓቱም ያለ ሰዓቱም የሚሰራውን ነገር ታውቃለች አታውቅም? ነገሩኝ እንጂ በቃ እግዚአብሔር አይረሳሽም ብሎ ነግሯት ደግሞ ማስረሻ የሆነ ያ የእንባዋን እንባዋ የታበሰባት ልጇ ተደስታ ሳትጨርስ ደስታዋን ሳታጣጥም እግዚአብሔርን አመስግና ሳትጨርስ ተወስዶባታል ልጇ። ጉዳዩዋ ወደ ቅዱሱ ሰው ወደ እግዚአብሔር ነው። ለባሏ እኮ ደብቀዋለች። ምን አይነት ጠንካራ ሴት ልትሆን! አያችሁ፣ ወደ ባሏ አይደለም ሎሌዎቹ አህያ ሲሰጧት በአህያው ተቀምጣ ወደ ተራራ ወጣች። ኤልሳ በርቀት ያያት ነበረ። ተክልዬ ይሁን የተክልዬ ጸሎት ነው ይጠብቀን ወገኖች። እና በርቀት አያት ኤልሳ። ጊያዝን እንዲህ አለው፣ ሂድና ይህች ሴት ልቧ አዝኗል አላት። ቅዱሳን እኮ የልባችንን ሐዘን ያውቃሉ። የምናችንን ሐዘን እስቲ ቅዱሳን በሉኝ። የልባችንን ሐዘን፣ የልባችንን ትካዜ፣ ጉድለታችንን ያውቃሉ። ለኤልሳ እኮ አልነገረችውም። ኤልሳ ጋር እኮ አልቀረበችም። ለኤልሳ ማን ገለጠለት? አቤት! ስውሩን መግለጥ እግዚአብሔር ልማድ ነው። ገልጦለታል። ልቧ ያዘነባት ሴት ናት። ሂድና ምን ሆነሻል? ባልሽ ደህና ነውን ብለህ ጠይቃት። ቀጥልና ልጅሽስ ደህና ነውን በላት። ቀጥል አንቺስ ደህና ነሽ ወይ ብለህ ጠይቃታል። ኤልሳ ጋር ሳትደርስ ጊያዝ እየሮጠ የእግዚአብሔር ሰው እንዲህ ይልሻል፣ ባልሽ ደህና ነውን ብሎሻል። ደህና ነው አለች። እስቲ ደህና ነው በሉ። ደህና ነው። ልጅሽስ ደህና ነውን አላት። ምን አለች? መልሱልኝ። ደህና ነው። አንቺስ ደህና ነሽ ወይ አላት። ልጇ ሞቶባት እሷ ምን ነኝ ምንድን ነኝ እያለች ደህና ነኝ አለች። እንግዲያውስ ምን ብሎ ይጠይቃት ታዲያ? ከዚህ ውጪ ጊያዝን አልፋ ኤልሳ ጋር ደረሰች። እየሰማችሁ ነው አይደል? እያለቀሳችሁ አንዳንድ ቀን ከቤት ትመጡ ይሆናል። መንገድ ላይ የሚይዟችሁ ሰዎች ደህና ነው፣ በደህናሽ ነው፣ በደህና ነው፣ ምን ጎሎክ ነው፣ ምን ቸግሮ ነው፣ ምን ሆኖ ነው ይለው ሊከተሉን ይችላሉ። አንቺ ባለቀሽ ሰዓት፣ ስሜታችሁ በተረበሸ ሰዓት የምትመጡት ምርጫችሁ መድኃኔዓለም ከሆነ ከቤትሽ ተነስተሽ እንባሽ አልቆም ብሎ መንታ መንታ እያነባችሁ ወደዚህ የምትመጡ መንገድ ላይ የሚጠይቃችሁ ጊያዝ ይኖራል። ደህና ነው ይላሉ። እየሰማች ነው? ያለቀስክበት እኮ ቤት ውስጥ ደህና ያልሆነ ነገር ስላለ ነው። ያነባሽበት ነገር እኮ ቤት ውስጥ ያለቀሽበት ያስለቀሰሽ ነገር ስለበረታ ነው። ግን መንገድ ላይ እጃችሁን እያዙ ለሚጠይቋችሁ ሰዎች ምን በሉ? ምን በሉ? ደህና ነው። ሁሉን ደህና ወደሚያደርገው ወደ እግዚአብሔር ከመጣችሁ ምን ይሆናል? አሁን እሷ መድረስ ያለባት የእግዚአብሔር ሰው ጋር ነው። በጸሎቱ ልጅ ከሰጠን በጸሎቱ ደግሞ የሞተው ምን ይላል? ነገሩኝ እንጂ ያስነሳል። ይሄ እምነት አላት። ሄደች ኤልሳ ጋር። ምን ነው በደህናሽ ነው አለ። ነግሬክ ነበረ እኮ እግዚአብሔር ሰው፣ የማያድግ ልጅ ለምን ሰጠኸኝ? አታጓጓኝ ብዬ እኮ ነበረ። ልጁ እኮ ሞቷል አለችው። ኤልሳ እንዲህ አለ። ከኔ ጋር ናቸው? ጊያዝ ተነስ፣ በትሬን ያዝ፣
መጠምጠሚያዬንም ውሰድ፣ ካባዬን ውሰድ፣ በሞተው ልጅ ላይ አስቀምጥበት አለው። ሕያው እግዚአብሔር አምላክህን እላለሁ አልለቅህም አለችው። የሰማችሁ ነው። ባንተ ጸሎት የተዘጋው ከተከፈተልኝ፣ ባንተ ጸሎት የደረቀው ማኅፀኔ ከለመለመ፣ ባንተ ጸሎት የሞተው ልጄ ይድናል፣ ግያዝን ሳይሆን አንተን ነው የምፈልግ አለችው። ማንን ነው አለች? ተክልዬን እንደዚህ ብላችሁ እስቲ ቤታችሁ ጋብዛችሁ ጻድቁን ብርሃን ዓለም ብፁዕ ቅዱስ አቡነ ተክለ ሃይማኖት እስቲ ግቡልኝ። ደግ ስለሆነ የበረከት አባት ስለሆነ መጥምቀ መለኮት ዮሐንስ ግባልኝ፣ ቅዱስ ገብርኤል ቤቴ ግባ፣ ቅዱስ ሚካኤል ግባ ማለት ጥሩ ነው አይደል? ቅዱሳን በቤታችን ይግቡልኝ። አሜን። ለፈለገው እሱ ማለች የእምነቷን ጽናት አየ። ግያዝ እኮ ተልኮ ቢመጣ የኤልሳ መጠምጠሚያ ሙት ያነሳል። ባህር የከፈለበት እኮ ነው። በትሩ ሙት ሊያነሳ ይችላል። መጎናጸፊያው እኮ ይፈውሳል። ግን አንተን ነው የምፈልግ፣ ወደ ቤቴ ና አለችው። ወደ ምኔ? ወደ ምኔ? ወደ ቤቴ። በቃ በ2017 ያጣችሁትን ነገር ወደ ቤታችሁ እንዲገባ እና ልመናችሁን በእግዚአብሔር ፊት ለፊት አስታውቁ። አለቅህም አለችው። ኤልሳ ተነስቶ መጠምጠሚያውና በትሩን በእጁ ጨብጦ ወደ ቤቷ ሄደ። ይሄ ሁሉ ነገር ሲከናወን ባል አያውቅም። እየሰማችሁ ነው። ልጅ ሞቷል ብላው ነግራው ቢሆንማ እሷንም ወደ ኤልሳ ጋር አይወስዳትም። ቀጥታ ድርተኞች ሰብስበው ልጁን ለመቅበር ነው። በእስራኤል ልማድ ሰው ከሞተ ዕለቱን ነው የሚቀበለው። ቶሎ አፋጥነው የቀብር ስርዓቱን ለማስፈጸም ነው የሚቻኮሉት። የእሷ እምነት ግን ይገርመኛል። ባሏ አሁን ከስራ ሲመጣ እኮ የሚነገረውን ዜና አስባችሁታል? ምን ተብሎ ልጃችን ሞቶ ነበረ፣ ወደ ኤልሳ ዘንድ ሄድኩኝ፣ የእግዚአብሔር ሰው ቅዱሱ የእግዚአብሔር ሰው ወደ እግዚአብሔር አመለከተ፣ እግዚአብሔር የኤልሳን ልመና ሰማ፣ የሞተው ምን አደረገ? በዚህ ዓመት የሞት ያክል የረሳችሁትን ነገራችሁን በቀጣይ ዓመት ይመልስላችሁ። አሜን። እኔ ተስፋ ቆርጬ ትቼዋለሁ ያላችሁትን ነገራችሁን ሁሉ ይመልስላችሁ እና በቃ ኤልሳ ገባ። የእግዚአብሔር ሰው ሲገባ ቤታችሁ የማይለወጥ ነገር የለም። በነገራችን ላይ ቅዱሳን በቤታችን ሲገባ መዓዛችንም ይለወጣል። ምናችን? ጠረናችንም ይለወጣል። ለምን? አባ ጊዮርጊስ ዘጋስጫ ቅዱሳኑን ሲገልጥበት ይገርማል። ታምኖ ቅዱሳን በሚባል ድርሰቱ ላይ በመዓዛው ለክርስቶስ ዘመኑ አልባቢሆሙ ለመሃይምናን፣ በክርስቶስ መዓዛ የምእመናንን ልብ የለወጡ የምእመናንን ልብ የመሉ ይላል። ቅዱሳን ይግቡና መዓዛችን ይለውጡልኝ። አሜን። ከዛ በኋላ ልጇን ከሞት አነሳ። እጆቹን ይዞ ሞቶ የነበረው ልጇን በሕይወት አገኘች። አዎ አለች፣ እግዚአብሔር አይተወኝም አለች። የትምህርታችን ርዕስ እግዚአብሔር ምን አይተውሽም? እግዚአብሔር ምን አይልሽም? አይተውሽም። እግዚአብሔር የማይተውሽ መጀመሪያ ያጣሽውን ነገር ሰጥቶሽ ደግሞ ያገኘሽውን ነገር ደግሞ ወስዶብሽ የወሰደብሽን ነገር ደግሞ እንደሚመልስልሽ አውቀሽ በእግዚአብሔር ፊት ለፊት ልመናሽ ስታስታውቂ እግዚአብሔር ምን ያደርጋል? እንዲህ በቃ የተደረገላትን ነገር እግዚአብሔር አይተውሽም። እንደቀላል እንዳታየው። በቃ በቀጣዩ ዓመት እንዲህ ብላችሁ እመኑ። እንዲህ የሚል ጥቅስ አንብቤያለሁ እኔ። የችግርን ትልቅነት ለእግዚአብሔር ከምትነግረው የእግዚአብሔርን ችግር ትልቅነት ለችግር ምን በለው ንገረው። እግዚአብሔር ትልቅ ነው በሉ እስቲ። በዚህ ዓመት እያጉረመረማችሁ የኔ ነገር ትልቅ ነው፣ የኔ ነገር ከባድ ነው፣ የኔ ነገር አስቸጋሪ ነው እያላችሁ ያለፋችሁበትን ነገር ቀጣዩ ዓመት ላይ አስቸጋሪ የሆኑትን ነገሮች ሁሉ እግዚአብሔር ያቅልላችሁ። አሜን። በቃ ሊፈታ የማይችል ብላችሁ ተስፋ የቆረጣችሁበትን ነገር ሁሉ እግዚአብሔር የተከፋ ገጻችሁን ብሩህ እያደረገ ለቅሶን ከሕይወታችሁ አንስቶ እንባችሁን እያበሰ በሳቅ የምትኖሩበት ዘመን እንዲሆንላችሁ፣ በደስታ የምትኖሩበት ዘመን እንዲሆንላችሁ፣ የምንስማማበት ዘመን እንዲሆንልን፣ የምንታረቅበት ዘመን እንዲሆንልን፣ ይቅር ባዮች የምንሆንበት ዘመን እንዲሆንልን፣ ወደ ቁርባን ወደ ንስሐው የምንመጣበት ዘመን ይሆንልን። ቃሉን ለመስማት ዘወትር ጠዋትና ማታ እግዚአብሔር ጋር የምንመላለስ ደጅ የምንጠና ክርስቲያኖች ያድርገን። በቀጣዩ ዓመት ዘፈን የምንሰማ አይደለም ዝማሬ የምናዳምጥ ያድርገን። በቀጣዩ ዓመት እግዚአብሔር ማይከብርበት ቦታ እንዳትገኙ ወጣቶች እንዲህ ብላችሁ ቃል ግቡ። የተሰጣችሁ ዘመን የንስሐ ዘመን ነው። እግዚአብሔር ለምህረት የሰጠንን ዘመን በአመት አናጠፋው። ቀጣዩ ዓመት ላይ በቁጭት እንዲበሉ ከቤት አርቀን ቀጣዩ
ምንም ፈታኝ እንኳን ቢበረታብኝ ፈተናውን ታቀልልኛለህ የኔ ጌታ እያላችሁ ቀጣዩ ዓመት ላይ እኛ እንድንስተካከል ጌታ መንፈስ ቅዱስ ይርዳል። ማን ያስተካክለን? ማን ያስተካክለን? እስቲ እግዚአብሔር ቢያስተካክለን ብላችሁ የምታስቡ ሰዎች እሺ ጥሩ አውሩት። ማን ያስተካክለን አልኳችሁ? እግዚአብሔር። ይሄ የዓለምን ካርታ ታውቃላችሁ? እና ልክ ጌም አለ ሕፃናት የሚጫወቱበት የሚገጣጠም የሰው መልክ ያለው የሰው ስዕል የያዘ ሲገጣጠም የዓለምን ካርታም ይሰጣል ሰው ነው። እና አባት የቢሮ ወረቀት ኦዲተር ነው፣ ስራ ይሰራል። ልጅ አላሰራ አለው። እባክህን አንተ እንጀራ የምትበላው አንተን ማኖረው በዚህ ስራ ነው ልጅ ያትረብሸኝ ነው። ልጅ አይገባውም። እየሰማችሁ ነው? አባትን ይረብሻል። ግን አባትን የሚረብሸው ለምን እንደሆነ ታውቃላችሁ? አባት ልጁ ሳይነሳ የት ይሄዳል? ቢሮ። የት ይሄዳል? ቢሮ ይሄዳል። ድንገትም ደግሞ ከመጣ ወይ ልጁ ተኝቶ ሊሆን ይችላል ከቢሮ ሲመለስ። የኢትዮጵያን እኮ ልጅና አባት እኮ አይተዋወቁም። ታውቃላችሁ? ብዙ ቤት አይተዋወቁም ልጅና አባት። አባቴ የት ነው ከተባለ ጓደኛው የአባቱ ጓደኛ አብሮ ከመጣ እሱ ነው ሊል ይችላል። አባዬ እሱ ነው ሊል ይችላል። ወይ ጎረቤቱን ሊጠቆም ይችላል። አይተዋወቁማ። መቼ ፍቅር ተሰጣጣቁና ይሰማችሁና ያልታደሉም አምሽተው ይመጣሉ ምናምኗን ወሳስደው ከዛ በኋላ እንደዛ ነው። እና ባጭር ነገር ልጁ እንዳይረብሸው አባት ያደረገው አንድ ጥበብ ነው። ልጄ ይሄንን እስቲ ገጣጥ ሞክር እኔን ተወኝ አለውና ሰጠው። ለምን? ለልጁ እድሜ የሚመጥን አይደለም፣ ከባድ ነው። ለምን? አፍሪካ የት እንዳለች አያውቅም፣ ያውቃል። ኤዥያ የት እንዳለች አያውቅም። ስለዚህ ያንን የዓለምን ካርታ ካላወቀ ማስተካከል አይችልም። እና አንድ ነገር ገባው ልጁ። ይሄ ምንድነው? ካርታ ምንድነው? ቆይ ቢጠፋኝ አፍንጫ የቱ ጋር እንዳለ ግን አይጠፋኝም። አይን የቱ ጋር እንዳለ ምን አይለኝም። ጆሮ የቱ ጋር እንዳለ ልጆቻችሁን ቋንቋ ስታለማምዷቸው አፍ ስታስፈቷቸው እንዲህ ነው የምትሏቸው። ቤቢ አፍንጫ ከየቱ ጋር አይደል የምትሏቸው? ይሄ ምን ነው ትላላችሁ አይደል? ዛሬ እንኳን አልላችሁም እናንተ። እና ልጅ በአጭር ጊዜ አፍንጫውን፣ ጆሮውን፣ እጁን በቦታው ሲያደርግ የአፍሪካ የዓለም ካርታ በቦታው ላይ ግጥም አለች። ልጁ ደነገጠና አባዬ ጨረስኩታል። ሲያየው በስርዓት እንዴ ትልቅ ሰው ማያደርገውን እንዴት አድርጋ አስተካከልክ ሲል መጀመሪያ ሰውየውን አስተካከልኩኝ፣ ከዛም ዓለሟ ተስተካከለች አለ። እስቲ በሉ መጀመሪያ ሰውየው ተስተካከለ፣ ቀጥሎ ዓለሟ ተስተካከለች። ምድራችን እንድትስተካከል እናንተ ተስተካከሉ። ኢትዮጵያችን እንድትስተካከል እናንተ ተስተካከሉ። ኢትዮጵያችን ሰላም እንድትሆን ቤታችሁ ሰላም ሆኖ የሰማችሁ ነው። ሰላም የሚጀምረው ከቤት ነው። ትዳሬን ሰላማዊ አድርግ፣ ህይወትን ሰላማዊ አድርግ፣ ኑሮን ሰላማዊ አድርግ። ከወንድም ጋር ያለህን ግንኙነት ሰላማዊ አድርግ። ከእናትሽ ጋር ያለሽን ግንኙነት ሰላማዊ አድርጊ። ከአባቶቻችሁ ጋር ያላችሁ ግንኙነት ሰላማዊ አድርጉ። እኛ ስንስተካከል የምትስተካከል ሀገር ነው እንጂ ሀገር ስትስተካከል የምትስተካከል ሰው የለችም። እኛ ስንስተካከልላት እቺ ምንናፍቃት እቺ መለኮታዊ የእግዚአብሔር ጥበቃ አልተለያት የምንወዳት የተሳቱ ቅዱሳን ሀገር ኢትዮጵያ፣ የተክልያ ሀገር ኢትዮጵያ፣ የሀብትያ ሀገር ኢትዮጵያ፣ ከሮም መጥተው የጸለዩላት የአቡነ አረጋዊ ሀገር ኢትዮጵያ፣ የኔና የእናንተ ሀገር የገብረ መንፈስ ቅዱስ የአቡነ ሀገር ኢትዮጵያ፣ የአባ ሳሙኤል ሀገር ኢትዮጵያ ሰላም እንድትሆን እኛም የአባቶቻችን ልጅ ነን ካልን እንስተካከል። እግዚአብሔር ነገሮቻችን ምን ይላል? እስቲ የትምህርታችን ርዕስ አስታውሱ። አቤት እግዚአብሔር ምን አይልም? እግዚአብሔር አይረሳንም። ስለዚህ አልተረሳንም። እግዚአብሔር አይቷል። ጊዜ አለኝ፣ ቀን አለኝ፣ የሆነ ቀን ይጎበኘናል ብላችሁ ልመናችሁን በእግዚአብሔር ፊት ለፊት አስታውቁ እንጂ በአንዳች አትጨነቁ ተብለናልና ቀጣዩ ዓመት ጭንቀት ለቆ ነው። አሁን በአዲስ ዓመት ምንድን ነው የሚባለው? የምን ድስት ይውጣ ነው የሚባለው? የዶሮ አንቺ እንኳን ታያንቺ የምን አቤት አይ ጎመን እናቴ ቀን ያወጣል። ጎመን የት ይውጣል? የጎመን ምን ይባል? ድስት ይውጣ። የምን ይግባ? አቤት አቤት የገቦ እኛ ይውላችሁ ጎመኑ ይተውልን። እኛ ጎመኑ እንፈልገዋለን።
እየሰማችሁ ነው። ጎመኑ እንዳለ ሆኖ ሰላማችን ቤት ይግባ። አሜን። ሰላማችሁ ክርስቶስ ቤታችሁ ይግባ። አሜን። ጎመን እየበላን ሰላም መኖር ነው የምንፈልገው። እውነት አሰብ ንገሩኝ። ጮማ እየቆረጡ ጠጅ እየጨለጡ ካጡት ከደፈረሰባቸው ሰላም እኛ ጎመን እየበላን ሰላም ቢኖረን አትፈልጉም ወይ? ቀጣዩ ዓመት ለኢትዮጵያ ፍጹም የሆነ መረጋጋትና ሰላም የሚኖርበት ዘመን ያርግልን። ኢትዮጵያውያን በየትኛውም ዓለም የተበተኑ ወደ ሀገራቸው ገብቶ ሀገራቸውን የሚያለሙበት ዘመን ያድርግልን። በጦርነት እየተፈላለጉ ያሉትን ካሉበት ሁሉ አውጥቶ እጅ ለእጅ አያይዞ አስታርቆ የተለያዩትን አንድ አድርጎ የተበታተኑትን ሰብስቦ ሀገራችንን የሚያለሙበት እንዲያደርግልን ማን ይፍቀድልን? ማን ይፍቀድልን? ይሄ እኮ የቤተክርስቲያን ጥሪ ነው። የተጣሉ እንዲታረቁልን የማ ጥሪ ነው? የተለያዩ አንድ እንዲሆኑ የማምኞት ነው። በጎ በጎ እንመኛለን። ቀጣዩ ዓመት ያለ ስጋት ወጥተን የምንገባበት ዘመን እንዲሆን የቀራንዮ መድኃኔዓለም ያደርግልን። ከፍ አድርጋችሁ እግዚአብሔርን አመስግኑ። ቃለ ሕይወትን ያሰማልን።